ዌልካም ቱ ማይ ዩቲዩብ ቻናል። በድጋሚ ተመልሻለሁ። ይህ ፓርት 3 ነው። ኮስት አካውንቲንግ 1 ቻፕተር 2 ፓርት 3 ነው። ኤክስፕሌን ያደረግኩት ዋናው ጽንሰ ሐሳብ የምታገኙ ፓርት 1 ላይ ነው። ከዛ ባለፈ ፓርት 2 ላይ ማለት ነው። አሁን የተደጋገመ ስለሆነ ቅድም የተናገርኩት ስለሆነ በዚህ ዋና ሐሳቡን እያሳያችሁና ሪሊ የተናገርኩት እውነትም ነው የሚለውን እያሳያችሁ ነው የሚሄድ። ኤክስፕሌን አላደርግላችሁም እዚህ ላይ። ስለዚህ ተመልሳችሁት እንድታዩት እጋብዛችኋለሁ። ፕሪዲተርማይንድ ኦቨርሄድ ሬት ነበር ያቆም ነው። ፕሪዲተርማይንድ ኦቨርሄድ ሬት ማለት it is the third type of cost that must be recorded is manufacturing overhead። ሶስተኛው ኮስታችን ማን ነው? ማኑፋክቸሪንግ ኦቨርሄድ። as I told you before there is three kind of cost category: manufacturing overhead cost, direct material cost እና direct labor cost. Manufacturing overhead cost includes indirect labor cost, indirect material cost and other cost of the company to produce that product ብያችኋለሁ። Unlike the direct material and direct labor cost which can be traced to individual jobs using source document ተጠቅመን እንዳልኳችሁ ሁለቶችን የሚል source document ነው፣ direct labor እና direct material። Manufacturing overhead cost cannot be directly traced to specific job ማድረግ አንችልም። We have to use predetermined overhead rate. How to use predetermined overhead rate I will show you in this video. The production supervisor salary, for example, and the depreciation on construction equipment are common costs that related to multiple jobs. አያችሁ እነዚህ ለምሳሌ ለሱፐርቫይዘር የሚሰጠው ሳላሪ and depreciation on construction equipment ምንድናቸው? እነዚህ በሚካተቱት በኦቨርሄድ ኮስት ላይ ነው የሚካተቱት። አንድ ነገር ኮንሴፕት ልንገራችሁ፣ ኮንሴፕት ላትሩት ትችላላችሁ እንዳትወዛገቡና ለፈተና እንድረዳችሁ ማለት ነው። ስፔሲፊካሊ ሱፐርቫይዘር፣ ማናጀር ምናምን ካላችሁ ማኑፋክቸሪንግ ኮስት ነው። ግን አድሚኒስትሬቲቭ ኮስት እና ሴሊንግ ኮስት ካላችሁ ነን ማኑፋክቸሪንግ ኮስት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ለምን መሰላችሁ? ሱፐርቫይዘርም አለ ማናጀርም ሆነ ምንድነው አድሚኒስትሬቲቭ እኮ ነው። ግን እሱ ይሄ መጽሐፉ የሚጠቀመው እንደ አድሚኒስትሬቲቭ ካለው ነን ማኑፋክቸሪንግ ነው። ሱፐርቫይዘር ስፔሲፊካሊ ተገለጸው ግን እንደ ማኑፋክቸሪንግ ኮስት ነው። ማኑፋክቸሪንግ ሆነ ማለት ከምንድነው የምናካትተው? ማኑፋክቸሪንግ ኦቨርሄድ ኮስት ነው የምናካትተው ማለት ነው። ይችን ጽንሰ ሐሳብ ያዛት እንዳትወዛገቡ ፈተና ላይ ልትመጣ ትችላለች ብዬ አስባለሁ። ቲዎሬቲካሊ some indirect costs such as indirect material ስክሪው፣ ኔይል፣ እነዚህ ቅባቶች፣ ምስማር፣ ኔይል ማለት ምስማር ነው could be traced to individual jobs but doing so is probably not worth the effort. probably ምንድነው worthless ነው ማለት ነው። ምን እናደርገው ዳይሬክትሊ ወደ ዳይሬክት ማቴሪያል አድርገን ወስደው ግን ኢንዳይሬክትሊ ከማኑፋክቸሪንግ ኦቨርሄድ ኮስት ጋር ጆይን አድርገን ብንቆጥረው ይቻላል ኮስታችንን ማለት ነው። ማኑፋክቸሪንግ ኦቨርሄድ ኮስት are more difficult to assign than direct material እና direct labor cost which can be traced directly to specific job direct labor እና direct cost ማለት ነው። As a simple example, think about the last time you had your car repaired. The cost of the repair probably included parts and labor plus some additional amount to cover the indirect cost of operating the garage. አያችሁ such as oil, እነዚህ lubricant and machine እንደምናናቃታችኋለን manufacturing overhead. How does the owner or a manager of the garage decide how much to charge for this indirect cost እያላችሁ ነው ያለ። ስለዚህ የደጋገምኩ ስለሆነ ችግር የለውም። አሎኬሽን ቤዝ ምንድነው? አሳይንድ ኮስት ድራይቨር አሎኬሽን ቤዝ ምንድነው ነው? አሎኬሽን ቤዝ እንዳልኳችሁ ቅድም ፕሪዲተርማይንድ ኦቨርሄድ ሬታችንን ለመፈለግ አንድ አሎኬሽን ቤዝ እንመርጣለን። ያ አሎኬሽን ቤዝ ደግሞ ይሰጣል፣ ፈተና ላይ ጊቭን ይሰጣል። አዛ አሎኬሽን ቤዝ ይልና ላበር ታይም ሃወር ይላችኋል፣ ዳይሬክት ላበር ሃወር ይላችኋል፣ ወይንም ዳይሬክት ላበር ኮስት ይላችኋል፣ ወይንም ዳይሬክት ማቴሪያል ኮስት ይላችኋል፣ ወይንም ናምበር ኦፍ ኦር ዩኒትስ ፕሮዲዩስ ይላችኋል። ናምበር ኦፍ ዩኒትስ ፕሮዲዩስ ብሎ ይሰጣችኋል። ከዚያ እንዴት ነው የምናደርገው? አሎኬሽን ቤዛችን ግምት እንሰጣለን። ለመጀመሪያ ኦቨርሄድ ኮስታችንን ቶታል ኦቨርሄድ ኮስታችንን ኢን ዘ ፊውቸር ይሄን ያህል ይሆናል ነግሬያችኋል። በመጀመሪያው እዩትና ኢን ዘ ፊውቸር ይሄን ያክል አሎኬሽን ቤዝ ምንድነው? ኢን ዘ ፊውቸር ይሄን ያክል ኦቨርሄድ ኮስት ይኖረናል ብለን ታሰብን። it depends on the past experience and the future amount he try to or he plan to produce based on that ምን ያደርጋል? ይሄን ያህል ኦቨርሄድ ኮስት ይኖረናል። ለምሳሌ 1 ሚሊዮን ቅድም እንዳልኳችሁ 1 ሚሊዮን ኦቨርሄድ ኮስት አለኝ ብሎ ካሰበ እና ላበር based on the allocation base is assume the allocation base is direct labor hour ቢሆን እና 10000
ዳይሬክት ላበር ሀወር ይኖረኛል በዚህ ሴሚስተር ወይንም በመጀመሪያው አካውንቲንግ ፔሪድ ብሎ ታሰበ ምን እናደርጋለን? 1 ሚሊዮን ለ10,000 እናካፍለውና ምን እናገኛለን? ፕሪዲተርማይንድ ኦቨርሄድ ሬት እናገኛለን። ያ ፕሪዲተርማይንድ ኦቨርሄድ ሬት አስዩም 75 ብናገኛት ወይንም 100 ብናገኝ 100 ኦቨርሄድ ኮስት እናወጣለን። ለምን? ያ ዳይሬክት ላበሩ ምን ባለ ቁጥር አንድ ሰዓት በሰራ ቁጥር በዛች አንድ ሰዓት ቅጽበት የተለያዩ ኮስቶችን ኢንዳይሬክት ላበር ኢንዳይሬክት ኮስቶችና ሌሎች ኮስቶችን ምን እናወጣለን? $100 ወይንም ብር እናወጣለን እንደማለት ነው። ያቺ 100 ለዛ ለዳይሬክት ላበሩ አንድ ሰዓት ለሰራው ለዳይሬክት ላበሩ የሚከፈል አይደለም፣ ግምት ነው። አለበለዚያ እስከ መጨረሻው ፔሪድ ጠብቀን ያወጣነውን ኮስት ማወቅ እንችላለን። ግን ዴይ ቱ ዴይ ለመደመር ዳይሬክት ኮስታችንን ከየት እናገኘዋለን? ከዳይሬክት ማቴሪያል ኮስታችን ከማቴሪያል ሪኩዊዚሽን ፎርም እናገኛለን። ዳይሬክት ላበሩን ደግሞ ከላበር ታይም ቲኬት እናገኛለን። ስለዚህ ለምሳሌ ፕሮዳክት እየተሰራ ነው፣ መኪናው እየተሰራ ያው እንዲገባችሁ ብዬ ነው 3 ኤግዛምፕል ብቻ የሰጧችሁ፣ በጣም ግልጽ እንዲሆንላችሁ በሶስቶች ኤግዛምፕል ማለት ነው። ሌላ ኤግዛምፕል ልሰጣችሁ ይችላል ከፈለጋችሁ። ያ መኪና እየተሰራ ጎማው እንደተገጣጠመ ገና ከላይ ጋቢኖ ምናምን አልተገጣጠምም፣ ልብሶች ምናምን አልተገጣጠሙም። እዛ እንደደረሰ አስዩም 2 ቀን የተሰራ እንበለውና በ2 ቀን ስንት ኮስት አወጣን ብለን ጆብ ኮስት ሺት ላይ ለመደመር ብንፈልግ ምን እናደርጋለን? ዳይሬክት ላበር እናውቀዋለን፣ ዳይሬክት ማቴሪያል ኮስትም እናውቀዋለን። የተገጣጠመበት በመጀመሪያው አብዛኛውን ጊዜ ሞስት ፕሮባብሊ ዳይሬክት ማቴሪያል ኮስት በመጀመሪያ ነው የሚሰጠው ማለት ነው። ከዚያ አሎኬሽን ቤዛችን በምንድን ነው? በዳይሬክት ላበር ሀወር አደረግ ነው። ለዛ መኪና በ2 ቀን ለሰራው መኪና ስንት ሰዓት ፈይቶበታል? ያ ዳይሬክት ላበር ብናስብና 50 ሰዓት ቢፈጅበት በ2 ቀን ማለት ነው 24 እሺ፣ ስንት ቀን 30 ሰዓት ቢፈጅበት ብለን በሰዓት ደግሞ 100 እንዲሆነ እናውቃለን። መጀመሪያ ካልኩሌት ባደረግናት ማለት ነው። ስለዚህ 30 ሲባዛ በ100 ስንት ሆነ? 3000 ኦቨርሄድ ኮስታችንን 3000 ያቺ ኦቨርሄድ ኮስት ማለት ደግሞ ለዳይሬክት ላበር ኮስት ሳይሆን አጠቃላይ ዳይሬክት ላበር ኮስት፣ ኢንዳይሬክት ማቴሪያል ኮስት፣ አጠቃላይ ለዲፕሬሽኑ፣ አጠቃላይ ለሱፐርቫይዘሩ፣ አጠቃላይ ለማናጀሩ፣ ለአቀባዩ ቃል የሚያቀብለው፣ ለሁሉም ለክራዩ፣ ለላይቲንጉ የሚወጣ ወጪ 3000 አውጥተናል። በዚህ በ2 ቀን ማለት ነው። እለት እንዲያደርግን ፎሎ እያደረግን ማወቅ እንችላለን። እየደገምኩት ነው ባይዘው ያላያችሁት እንደው ብዬ ነው። ስለዚያ ምንድናል እንዳልኳችሁ ፕሪዲተርማይንድ ኦቨርሄድ ሬት ማለት ኤስቲሜትድ ቶታል ማኑፋክቸሪንግ ኦቨርሄድ ኮስት ኤስቲሜትድ የገመት ነው እንዳልኳችሁ ሲካፈል ኤስቲሜትድ ዩኒትስ ኢን ዘ አሎኬሽን ቤዝ ኢት ዊል ቢ ጊቨን ይሰጠናል ማለት ነው። ይሰጠናል አሎኬሽን ቤዛችን ይሰጠናል እና ኤስቲሜት እናደርገዋለን ይሰጠናል ጊቨን ማለት ነው። ከዛ ፕሪዲተርማይንድ ኦቨርሄድ አገኘ ነው። ዲስ ኦቨርሄድ ሬት ኢዝ ካልኩሌትድ ፎር አን ኢንታየር አካውንቲንግ ፒሪድ። አዎ አጠቃላይ በአካውንት ፒሪድ እየተሰላ ይካሄዳል ማለት ነው። ታይፒካሊ a year and is based on estimated rather than actual value ነው። ኤስቲሜትድ ነው። ኋላ ይሄ ኤስቲሜትዱ ለመሰላችሁ መጀመሪያ ላይ ኦቨር አፕላይድ እና አንደር አፕላይድ የሚባል ነገር አለ። መጨረሻ ላይ እናየዋለን። ኦቨር አፕላይድ ሆነ ማለት ምንድነው? ይሄ ፕሪዲተርማይንድ ኦቨርሄድ ሬት ፈልገን ምንድን አክቹዋሉ በልጧል ማለት ነው። ከምኑ አሳይን ካደረግነው ከዚህ አንደር አፕላይድ ከሆነ አክቹዋሉ ምን ብሏል? በልጧል። ይሄኛው ኦቨር አፕላይድ ከሆነ ደግሞ እንትናችን አፕላይድ ኦቨርሄድ ኮስታችን አንሷል ወይንም ጨምሯል ብያን እንሄዳለን። እንዴት አጀስት ማድረግ እንደምንችል ማሳያችኋለሁ። we often do not know the actual manufacturing overhead cost until after the month, quarter or year has ended። አያችሁት? መንዙ ወይንም ኳርተሩ ወይንም ኤየር አካውንት ፔሪዱ ካላበቃ ማወቅ አንችልም። እንደዛ ከሆነ ማለት ነው። this accountant must use the best estimate of the coming period of manufacturing overhead based on the past experience and expectation that they have about how the cost may change in the future። አያችሁ በምን ኤክስፔክት ያደርጉታል? based on past experience አምና 2 መኪና ለማምረት ይሄን ያህል ፈይቶብኝ ነበር ኦቨርሄድ ኮስታችን ብሎ ኤክስፔክቱን ያደርጋል ለወደፊት ማለት ነው። አሁን ወደፊት 4 መኪና ሊያመርት ከሆነ ስለዚህ አምና 100,000 ፈይቶብኝ ነበር እኮ በመጀመሪያው ፔሪድ 100,000 ፈይቶብኝ ነበር 2 መኪና ነበር ያመረት እና ወደፊት ከዛ 4 መኪና ነው ማመርተውና ወደፊት አቅዴ ስለዚህ በቃ አስዩም ኦቨርሄድ ኮስታችንን 200,000 አድርገው ይላል። አለበለዚያ ደግሞ አምና 100,000 ነው የፈጀብኝ 2 መኪና ለማምረት እና ዘንድሮ ደግሞ 2 መኪና ለማምረት ግን ኢንፍሌሽን ስላለ አስዩም በቃ 200,000 ነው የፈጀብኝ አምና ዘንድሮ 300,000 መሆን አለበት ኢንፍሌሽን ብሎ ያስባል ማለት ነው። እንደዛ አድርጎ ገምቶ ነው የሚሰራው። ከዚያ አስዩም a toll brother estimated
estimates the total manufacturing overhead cost for the upcoming year ቢ 750 ሺህ ብር ቢሆንና ቶታል ዳይሬክት ላበር ኮስት ላበር ሃወር ቱ ቢ 10000 ቢሆን ቤዝድ ኦን ዘ ኤስቲሜት እናደርጋለን። ኤስቲሜትድ ቶታል ማኑፋክቸሪንግ ኦቨርሄድ ኮስት ሲካፈል ኤስቲሜትድ ላበር ሃወር ስናደርገው ስንት መጣላችሁ? 75 ፐር ዳይሬክት ላበር ሃወር ማለት ነው። ዳይሬክት 75 ብር እናወጣለን። አንድ ሰው ዳይሬክት ላበሩ አንድ ሰዓት በሚሰራበት ሰዓት ለሌላው ኮስት 75 እናወጣለን ማለት ነው። ግምት ለሰውየው አይደለም የሚወጣው። These are suggest that the company needs to assign $75 in manufacturing overhead cost for each direct labor hour worked. አያችሁት? አንድ ሰዓት ሲሰራ 75 ወጭ ለኦቨርሄድ ኮስት ይኖረናል ማለት ነው። Once the predetermined overhead rate is established, managers can use it to determine how much overhead should be added to each job ነው። They calculate applied manufacturing overhead by multiplying the predetermined overhead rate by the actual value of the allocation base used on the job ማለት ነው። እንግዲህ applied manufacturing overhead ነው የምንጠቀመው። applied manufacturing overhead rate እንትኑ ክሬዲት ነው የምናደርገው ማለት ነው። ኖርማል ባላንሱ ከዚያ ወርኪንግ ፕሮሰሱን እናደርጋለን ዴቢት እናደርግና አፕላይድ ማኑፋክቸሪንግ ኦቨርሄድ ኮስትን ባይ ሳማውንት ክሬዲት እናደርጋለን። አክቹዋል ግን እናደርጋለን አክቹዋል የወጣ ስለሆነ ዴቢት እናደርጋለን። አክቹዋል ማኑፋክቸሪንግ ኦቨርሄድ ኮስት 100 ሺህ ቢሆን ዴቢት እናደርጋለን። ለምሳሌ ለምን 10 ሺህ ለምን ለኢንሹራንስ ኤክስፔንስ ለኢንሹራንስ እንትን ፕሪፔድ ኢንሹራንስ ለዲፕሪሺየሽን ኤክስፔንስ እንትን አኩሙሌት ዲፕሪሺየሽን ለተለያዩ ወጮች እናደርጋለን ክሬዲት እናደርገዋለን ማለት ነው። ስለዚህ አፕላይድ ማኑፋክቸሪንግ ኦቨርሄድ ኮስት ኖርማል ባላንሱ ክሬዲት ነው። እንዲሁም ደግሞ አክቹዋል ከሆነ ኖርማል ባላንሱ ዴቢትድ ነው። እየገባችሁ እንዴት ካሁኑ ኋላ እንታስታውሱ ነው እንጂ ሁሉንም አለ። ስለዚህ ፕሪዲተርማይንድ ኦቨርሄድ ባዛ አክቹዋል ቫልዩስ ኦፍ ዘ አሎኬሽን ቤዝ ፎር ኢች ጆብ እናደርጋለን። ኦቨርሄድ አፕላይድ ቱ አን ኢንዲቪጁዋል ጆብ። ስለዚህ ምንድን መሰላችሁ ፕሪዲተርማይንድ ኦቨርሄድ ሬት 75 ነው ተብሏል። የሰውዬ ሊያመርት ያሰበ 2 መኪና ነው በዚህ ዓመት አስዩም 2 መኪናዎች አያመርትም እና ስንት ነው ያገኘን? አክቹዋል ቫልዩ አንዱን መኪና እንዳመረተ ስንት ሰዓት ፈጀበት? 300 ሰዓት። 300 በ75 እናባዛና ስንት እናገኘዋለን? ሰምቲንግ እናገኛለን ማለት ነው ለዚህ መኪና የወጣውን። አሁንም ደግሞ ሌላ መኪና ሲጨምር 200 ቢያመርት 200 ሰዓት ቢፈጅበት ለዛኛው መኪና 200 ሲባዛ 75 ይሄን ያክል ኢንዲቪጁዋሊ የት ይደመራሉ? ጆብ ኮስት ሺት ላይ ማለት ነው። ለየራሳቸው ሄደው ተጀምረው ለአንድ መኪና ለብቻው ጆብ ኮስት ሺት አለው፣ ለዛኛው መኪና ለብቻው ጆብ ኮስት ሺት አለው። ለመኪናው ማለት ነው። ለሁለቱ መኪና አንድ አይነት ጆብ ኮስት ሺት ነው። ለተለያዩ ስራዎች ነው የተለያየ ጆብ ኮስት ሺት የሚኖረው። እዚህ ላይ ሳስቻለው እና አክቹሊ እንትኑን አፕላይዱን እንደዚህ ማወቅ እንችላለን ማለት ነው። እዚህ ላይ ኤግዛምፕል ተሰጥቷቸዋል። ስለዚህ አክቹዋል ዳይሬክት ላበር ሃወር ፎር ጆብ 27 90 300 ሰዓት ነው የተሰራ። አይታችሁታል ቅድም 300 ሰዓት ነው የተሰራው። ስንት ኦቨርሄዳችን 75 ነው። ስንት እናገኛለን? 22500 ብር ወይንም ዶላር ተሰርቶበታል ወይንም ፈጅቷል ማለት ነው። ማለት ኦቨርሄድ አንድ አፕላይድ ማኑፋክቸሪንግ ኦቨርሄድ ኮስት ማለት ነው። ስለዚህ አሁን ቅድም እንትን የለንም ነበረ ኦቨርሄድ የለንም ነበር። አሁን ኦቨርሄድ መጣልን። ጆብ ኮስት ሺት ልናዘጋጅ ነው። ጆብ ኮስት ሺት ማለት ነው። ጆብ ኮስት ሺት እንግዲህ ስለ አንድ አይነት ፕሮዳክት ነው የሚያጠቃልለው። ጆብ ኮስት ሺት ጆብ ናምበሩ 2719 ነው። ዴት ስታርትድ የተጀመረው 11 ቀን ነው 2010። ምንድነው ዳይሬክት ማቴሪያል ሪኩዊዚት ናምበሩ መጀመሪያ ሪኩዊዚት ያደረግነው ስንት ነበረ ታስታውሱ ተሆነ 5236 ነበር የመጀመሪያው ሪኩዊዚሽን። አሁንም እንግዲህ አልቆበት በበነገው ወይንም በሰለስቱ ምን ብሎ ነው አዞ ሊሆን ይችላል 4827 4251 3372 3345 ስንት አይነት 5 አይነት ጆብ ሪኩዊዚሽን ናምበር አዘናል። ለዚህኛው 6500 አጠቃላይ ኮስቱን ቶታል ኮስት ማለት ነው። ላበር ታይም ቲኬት ደግሞ አስታውሳችሁ ተሆነ የመጀመሪያው ላበር 335 ላበር ታይም ቲኬቱ ዲፊኒሽኑን ነገራችኋለሁ መጀመሪያው ላይ። አሁን በጣም ሰዓት እየፈጀባችሁ ስለሆነ 28 ሰዓት ሰርቷል። 28 እንትኑ ክፍያው ፐር ሃወር 25 ነበር። ስለዚህ 25ን በ28 አባዙት 700 ይመጣላችኋል። 90 ደግሞ ይሄኛው ደግሞ 90 ሰዓት ሰርቷል ለዛ ፕሮዳክት ለአንድ አይነት ፕሮዳክት ነው። እንግዲህ እንዳልኳችሁ
ጆብ ኮስት ሺት አንድ አይነት ፕሮዳክት ነው የሚያጠቃልለው። አሁንም 90 በ25 አባዙት 2250 ይመጣላችኋል። አጠቃላይ 3000 ሰዓት ተሰርቷል። በ25 አባዙት 7500 ብር። ይሄኛው 30000። ኦቨርሄድ ኮስታችንን 22500 ብር። እንዴት እንዳልኳችሁ 28 ሰዓት ነው የሰራው የመጀመሪያውን 28 ሰዓት። ኦቨርሄድ ሬታችን 75 ነበረ። 28 ሲባዛ በ75 2100 መጣ። 90 ሲባዛ በ75 6700 መጣ እያለ 300 ሰዓት ተሰርቷል አክቹሊ። ከዛ በ75 ስታባዙት 22500 መጣ። እንግዲህ ኮስት ሰመሪው ለዛ ጆብ ስንት ነው? ለዳይሬክት ማቴሪያል ኮስት 30000፣ ለዳይሬክት ላበር ኮስት 7500፣ ለአፕላይድ ማኑፋክቸሪንግ ኦቨርሄድ ኮስት 22500። ቶታል አፕላይድ ማኑፋክቸሪንግ ኦቨርሄድ ኮስታችን ስንት መጣላችሁ? 22500 ማለት ነው። አፕላይድ ማኑፋክቸሪንግ ኦቨርሄድ አጠቃላይ ኮስቱ ስንት ነው? 60000 መጥቷል ማለት ነው። እሺ notice that manufacturing overhead was applied to the job cost sheet based on the predetermined overhead rate ነው በ75 per direct labor hour because this rate was based on estimated data. Applied manufacturing overhead is unlikely to be exactly the same as the actual manufacturing overhead cost incurred ይላችኋል። Recording the flow of cost in job order costing ኮስት ፍሎዋቸውን ሪከርድ አድርጉ ነው እያላችሁ ያለው። እሺ this section describe how manufacturing costs are recorded in a job order cost system, although we do not show the detailed journal entry we use T account እንጠቀማለን እያላችሁ ነው ያለ። ስለዚህ አሁንም እንዳይረዝምባችሁ በፓርት 4 ተመልሼ እመጣላችኋለሁ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ተመችቷችኋል ማለት ነው። ግን ሰብስክራይብ ካላደረጋችሁ ኤክስ ብያችኋለሁ። ሰብስክራይብ አድርጉ ሌላው እንዲሰራላችሁ ማለት ነው። ካላደረጋችሁ ከቻፕተር ቀጥዬ አልሰራም፣ ሌላ ስራ እሰራለሁ የራስን ማለት ነው። እሺ በሚቀጥለው እንገናኛለን። ቸር ሰንብቱልኝ።